ሰላም ተመልካቾች እንዴት ናችሁ? የልቦና ውቅር ፕሮግራማችን ነው። ዛሬ ተሟጋችነትን ወይም አክቲቪዝምንና ሰብአዊ ድጋፍን በሚመለከቱ ሀሳቦች ላይ እንነጋገራለን። ታማኝ በየነ እንግዳችን ነው። ተሳታፊዎቻችን ጥያቄም ካላችሁ ሀሳብም ካላችሁ እድሉን ለእናንተ ልስጥ። እሺ፣ አመሰግናለሁ። በዚህ አጋጣሚ እንግዲህ በጣም የምንወደውና የምናከብረው የሰብአዊ መብት ተሟጋች ታማኝ በየነ ጋር ለመወያየት እዚህ ስለተገኘንም በጣም ደስ ብሎኛል። እኔ አንደኛ ክፍልና ሁለተኛ ክፍል እያለሁ የታማኝ በየነ ታላቅ እህት መምህር የነበረች ኤልሳ በየነ እና ስትምል ታማኝ ሙት ብላ ነው የምትምለው እና እናቶችም ምናምን እንዴ ግራዝማች በየነን የመሰለ አባት እያላት ትልቅ ታዋቂ አባት እንዴት በታማኝ ትምላለች ይሏት ነበር ብዙ ጊዜ ማለት ነው። ግን አሁን ላይ ሲገባኝ ሁሉንም ሳየው ቲቸር ኤልሳ በታማኝ አልነበረም የምትምለው፣ በኢትዮጵያ ነበር። ኢትዮጵያን እያለች ነበር የምትምለው፣ ስለ እውነት ማለት ነው። ታማኝ እውነት ነው አይደለም እንዴ? ታማኝን አሁን ላይ ሳየው ብሔር የማይለይ ሁሉንም እኩል የሚወድ ኢትዮጵያ ብቻ የሚል ሁሌም ሳይሰለቸው አማራው ይነሳበታል፣ ትግሬው ይነሳበታል፣ ሌላው ኦሮሞውም ይነሳል። ሁሉ አያለው ኤፒፒ ላይ ማለት መልካም ስራን የሚሰራ አርአያ ነው፣ ተምሳሌት ነው፣ ለኛ ሞዴል ነው ማለት ኢትዮጵያ መውደድ ከልብ ነው ማለት ታማኝ ነው፣ ስለ እውነት ከሆነ ማለት ነው። ደምስሩ ቢታይ መቼም ኢትዮጵያ 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 የሚል እንደሚገኝበት አልጠራጠርም። በጣም ደስ ብሎኛል ከሱ ጋር በመወያየቴ። ሁለተኛ ምንድነው ጥያቄ፣ ሰብአዊ ድጋፍ ሲባል ዱቄት፣ ስንዴ፣ ሌላ ምግብ፣ ውሃ ብቻ ነው እንዴት ነው? እኔ አሁን ምሰራ እርግብ ኢትዮጵያ በጎ አድራጎት ድርጅት ስራ አስኪያጅ ነኝ፣ መስራችም ነኝ። ወጣት ሴቶች ላይ ነው የምሰራ፣ ወጣት ሴት ተማሪዎች ላይ ነው የምሰራ እና በጣም ሴቶች ተጋላጭ ናቸው። ይሄ ስነ ተዋልዶ ጤና ላይ ስነ ተዋልዶ ጤና እንዴት ነው? አሁን በጣም ተጋላጭ ናቸው። አስገድዶ መደፈር ሊኖር ይችላል። ሴቶች ሲፈናቀሉ ነፍሰ ጡር ሊሆኑ ይችላሉ። ምኝታቸው ላይመቻቸው ይችላል። በዛ አጋጣሚ ወጣት ሴቶች ይኖራሉ። ኢቨን ራሱ ይሄ ቲኔጅ ትንሽ ከ11 እስከ 14 ዓመት በተለይ ይሄ ያላስፈላጊ እርግዝና ቢፈጠር በጣም ከባድ የሚባለው እድሜ ላይ ማለት እዚህ ቦታ ላይ ስሰራ የሚያጋጥመኝ እንማየው እና ይሄስ እንዴት ነው? ከምግብ ከመጠጥ እርዳታ በተጨማሪ የስነ ተዋልዶ ጤናስ? እህቴን እንደምታውቃት አላቅም ነበር፣ በእኔ እንደምትምልም አላቅም ነበረ። አይ ደስ ብሎኛል። እሱ ላይ ብዙ ሀሳብ ባልሰጥ ይሻላል። በእኔ ምክንያት ቤተሰቦቼ ያገኙት ነገር የለም ከኪሳራ በቀር። ግን በሌላ በኩል ደግሞ በዛ በኩል ቤተሰቦቼ በሚኖሩበት በኩል የሚያልፍ አውቶቡስ በአጋጣሚ ታማኝ ቤት ወይም የታማኝ ቤተሰብ ቤት አስቁመው አውቶቡሱን ወርደው እናቴን አግኝተው ስመው ምን ብለው ሲሄዱ ሲነግሩኝ ያኔ ዛሬ ሰዎች መጥተው እንዲያረጉ ሲሉኝ በደስታ አለቅስ ነበር። እኔ ማየት አልችልም፣ ግን አትሊስት ህዝቡ ፍቅር እየሰጠልኝ ነው እናቴን የሚል ይሄ ልዝለለውና የምናደርገው እርዳታን በተመለከተ ቅድም እንዳልኩት የሴቶች ተፈጥሮ መከላከያ ምናምን እንቀበላለን። ግን አሁንም ደግሜ ይህን ለምታየው ኢትዮጵያውያን ወገኖቼ እርዳታችሁ ብቻ ሳይሆን ኃላፊነታችሁን አሳዩ ነው። ምንም ነገር ሊሆን ይችላል። እንደውም ምንም ነገርም ሳትይዙ ልትመጡ ትችላላችሁ። የመተከልም የትግራይም ጉዳይ የእኔ ጉዳይ ስለሆነ ነው የመጣሁት። መልእክታችንን አድርሱልን በሉ። ኑና ጣይቱ ነው ያለ ነው። ኑ የግድ ትልቅ ገንዘብ ትልቅ እቃ መያዝ የለባችሁም። ግን ኦፍኮርስ አሁን ሰዋት ያለሳችሁ በመጀመሪያ በሚፈጠሩ ችግሮች ተጎጂዎቹ ሴቶችና ህፃናት ናቸውና የሴቶች ነገር ያሳስበናል። ግን እየተቀበልን ነው። የምታያቸውን ነገሮች እንቀበላለን። ታማኝ እንኳን በሰላም ወደ ሀገር መጣ። ለኢትዮጵያ ወጣቶች ሞዴል እንደምትሆን በደንብ ማለት አንተን አይተው ብዙ የተከተሉ ሰዎች መካከል አንዱ ስለሆንኩኝ የምታደርገውን ቅንነት የምትሰራውን ነገር በደንብ ሳላመሰግን አላልፈም። አክቲቪስትም ነህ፣ አርቲስትም ነህ፣ የሚዲያም ሰው ነህ፣ ሰብአዊ መብት ስራ ትሰራለህ እና ለእኔ ብዙ ነገር እንደሆንክ አውቃለሁ። እህቴ እንዳለችውም ደግሞ ሁሉም ሰው ያመሰግነኛል ብለህ ኤክስፔክት ማድረግም የለብህም። አንተ ደግሞ የለፋቸው ልፋቶች አሉ። ዘር፣ ነገድ፣ ጎሳ ሳትለይ ከአውስትራሊያ ድረስ አትሌቶችን ስታስመጣ እንደነበር በደንብ አውቃለሁ። በደንብ ስለምከታተል ማለት ነው።
ሁለተኛ በየብሔር ሳትለይ እርዳታ ስታሰባሰብ ስታለቅስ ሰውን ሁሉ እያስለቀስ አንተ የከፈልከው ዋጋ ስለማቅ ማለት ነው፣ ብቻህንም ስትጮ ስለነበር ማለት ነው። በዚህ ነገር ላይ እኔ ምላሽም እንድትሰጠኝ አይደለም ቻሌንጂንግ እንደሚሆንብህ ስለማቅ ዛሬ አማራና ኦሮሞ እንዲባላ የሚያደርጉ የዘር ፍጅት እንዲፈጸር የሚያደርጉ ሰዎች ትላንትና በወሳሳ ከዚህ እንዲሄዱ ያደረካቸው አንተ ነህ። አንተ ከዚህ ለፍተህ እርዳታ አሰባስበህ ሰጥተህ ስትመለስ እነዛ ሰዎች እስቲ የኢትዮጵያን ሕዝብ ለማባላት እሳት ላይ ቤንዚን እያርከፈከፉ ያሉ ሰዎች ናቸው። አሁን የህገ መንግስት ጉዳይ ምናምን አለ የምንፈልገው፣ ሰላም ነው የምንፈልገው። እዚች ሀገር ላይ ሰው በልቶ የሚያድርበት ገብተዋል። ብዙዎች ተሰደው ስንት ነገር የሆኑትን ድምፅ የሆንክበትን አገር ሲበተን ማየት እኔ ፈጽሞ አይተሃል። ኢትዮጵያን እንግዲህ ከላይ እስከታች ዞረህበታል። ለምለም ሀገር ነች ያለችን። ምንም ያጣነው ነገር የለም። ያጣነው ግን ሚዲያ አጠቃቀም ነው። በቃ ሚዲያ ላይ እንደምታውቀው ነው የመንግስት መስሪያ ቤት ሚዲያዎችን ታያቸዋለህ። ውጭ ያለው ሚዲያ ደግሞ ከጠላት ጋር ወግኖ የሚሰራ ሚዲያ እኔ እንዴት እንደምታየው አላውቅም። እንደው ስወጣ ራሱ ባገኝ ደስ ይለኛል። ሶሪ ካስቀየምኩ ይቅርታ። በጣም ነው እችን ነው ለመጠየቅ የመጣሁት። ቴንክ ዩ። ሀገር እንደ ሀገር በተለያየ ኦፒኒየን በጣም ተከባብረን በመሞገት የተለያየ ሀሳብ መንሸራሸር አለበት። ሀሳቡ ከኛ ስለማይገጥም ጠላት ልናደርገው አይገባም። ምክንያቱም ወደፊትም የማይቀር ነገር ነው። ሰው የተለየ ያስባል። ተነጥሎኛ ከምናስበው ውጭ የሚያስብ ሰው ይመጣል። ስላሰበ ጠላት ልናደርገው አይገባም። እኔና ወንድሜ የአንድ እናት የአንድ አባት ልጆች ናችን። አንድ ማህፀን ነው የኖርበር ነው። አንድ ቤተሰብ ነው ያለን። ግን አንድ አይነት ሀሳብ ሊኖረን አይችልም። ከዚህ ጋር አያይዤ አንድ ነገር ላንሳላችሁ። አንዳንድ ጊዜ ነገሮችን በሌላው ሰው ጫማ ውስጥ ገብተን ማየት መቻል አለብን። አሁን በትግራይ የተከሰተውን ችግር ለምሳሌ እኔ የህወሓት የሚባለው ድርጅት ገና እግራቸው መሬት ከመርገጡ የአዲስ አበባ መሬት ከመርገጡ ጀምሮ ተቃውሚያቸዋለሁ። ይሄ ጸጥታሉ ኖ በህይወቴ ከምደሰትበት ነገር አንዱ ነው። ለምን ይቺ ሀገር ወደዚህ ምስቅልቅል እንደምትሄድ ታይቶኝ ነበር። በራእይ አይደለም ወይም የተለየ ሰው ሆኜ አይደለም። ፕሮግራማቸውን ስማ ለአገር አጥፊ ነው ብዬ ወስኜ ሳደርግ ኖር ያለው እስኪወርዱ ተሟግቻቸዋለሁ። በዚህ ትቆጫል? በፍጹም አልቆጭም። በጣም ደስ ይላል። አብረን ግን ማየት ያለብን ነገር አለ። ሁልጊዜ የሌላው ጫማ ውስጥ ገብቶ ፔንን ማሰብ ያስፈልጋል። ለመነጋገር የምንችለው እንዲህ አይነት ክፍተት ስንሰጥ ነው። ያ ካልሆነ ሁላችን በስሜታችን ከሄድን አገር ነው የምናጠፋው፣ ሌላ አይደለም። አገር ስለሚጠፋ ነው ትንሽ መታገስ የሚያስፈልጋል። በበደሌ ልክ ልበድ ካልኩ አገር ነው የማጠፋው። እዛም ጋር የከፋው ሰው ይኖራል ብለን ማሰብ መቻል አለብን እና ይሄንን ነው ማለት የምፈልገው። በስራ አጋጣሚ መኪና እንኳን የማይገባባቸው ቦታዎች ከስራ ባልደረቦቼ ጋር ስንሄድ እዛ ጋር ያለው ማህበረሰብ ያለው ነባራዊ ሁኔታና ስለ እዚህ ጋር ያለውን ማህበራዊ ትስስር መድረክ ላይ ያለውን ነገር ማይገናኝ የሆነ የሚጋጭብኝ ነገር ስላለ ነው። እና አክቲቪስት መስፈርቱ ምንድን ነው? እንደ እኔ በግሌ እንደማየው በድፍረት መጻፍ ነው ወይ? ለእኔ ግራ ስለገባኝ ነው። ምናልባት አቶ ታማኝ በዚህ ላይ የበለጠ ተሞክሮ ብዙ አለማትን የመዞርና ብዙ ታዋቂ ሰዎችንም በዚህ ዙሪያ የሚሰሩ እንትኖችን ስለሚያገኙ የበለጠ እውቀቱ ይኖሮታል ብዬ ነው እንትምለው እና ይሄ ነው ጥያቄ። በግሌ ደግሞ እርስዎን ብዙ ነገር ሲሰሩ ያለው ከልጅነት ጀምሮ በተለያዩ ነገሮችም ሲሳተፉ በቀልዶትም እናውቆታለን እና አንድ ላደንቆት ምፈልገው በብዙ አጋጣሚ ሶሻል ሚዲያው ላይ ምኑም ላይ ወደ ሆነ ጎጥ ሊጎትቶት ይፈልጋሉ አንዳንድ ሰዎች እና ከዛ ነፃ ስለሆኑ ቴንኪዩ ለማለት ነው። አመሰግናለሁ። አክቲቪዝም ላይ አክቲቪዝም ለአንድ ጎሳ ለአንድ እንት ሳይሆን ችግር ባለበት ሁላ አንድ ላይ መቆም እንድንችል የተሰባሰብን አይደለም፣ የተበታተነ ነገር ነው ያለውና እነዛን ግን ተጽዕኖ መፍጠር እንድችል አክቲቪዝሙን ወደ አንድ ዓላማ ምንድነው የሚባለው ኮሌክቲቭ ድሪም ወደሚባለው እና ለአንድ አገር መቆም እንድችል በዛ ላይ ምን እየተሰራ ነው፣ እንዴት እንሰራ የሚለውን ነገር ነው። በጣም ይሄን ኢትዮጵያ የሚለውን ሀሳብ ወይ አናቀውም። ብናቀው በጣም ባልሰለጠነው ዘመን የነበሩት አባቶቻችን ስለ ራሳቸው ያላቸውን ክብር ከሌላው ዓለም ሕዝብ ጋር ያላቸውን ብንረዳ ኖሮ እንዲህ አልሆንም ነበር። እንዴት በዓለም አቀፍ ኮንጎ፣
ኮሪያ ተዘምተዋል። የኢትዮጵያ ወታደሮች የነበራቸው ክብር ሌላውን ተውት፣ ዓለም በሙሉ ነው የዘመተው። አረ ኮሪያ ሬሳቸውን ያላስመረቁ ኢትዮጵያኖች ብቻ ነበሩ። ያ የኢትዮጵያን ክብር ይነካል ብለው እንደዚህ ነው ወታደር ማለት። ልክ እንዲህ አይነት ስነ ልቦና ነበረን የጋራ። ሊቢያ ውስጥ ኢትዮጵያውያን ገበያ ላይ እንደዚህ ታስረው ይሸጡ ነበር በ2011 እና የሆነ ሀብታም መጥቶ ወስዶ ይህን ስንሰማ ከአንድ ላይቤሪያዊት እና እኛ ኢትዮጵያውያን ላይቤሪያውያን ሌሎች አፍሪካኖች ሰልፍ ወጣን። እኔና ላይቤሪያዊቷ ታሰረ። ምክንያቱም ኤምባሲው አምባሳደሯ ደብዳቤችን አልቀበልም አለች። ወንድሞቻችንን እንደዛ እንደ ውሻ እኛ ዚምባብዌን ነፃ ያወጣንን ከፍለን በድህነታችን አንጎላ ሳውዝ አፍሪካን እያሰለጠን ለነፃነት ያበቃን ሀገር ድንጋይ ላይ ቁጭ ብለው ወንድሞቻችን ሲሸጡ ኤምባሲ በር አልቀበልም ስትል የሚመጣውን ለመቀበል ፈቃደኛ ሆነን ታሰር። ታውቃላችሁ የህወሓት ደጋፊዎች በደስታ ጨፈሩ። እኔ አሁን እዛ ጋር የህወሓትን መንግስት ልቃወም አይደለም። ኢትዮጵያውያን ዜጎች እንዴት በእኛ ዘመን ባሪያ ሆነው ይሸጣል? እዚህ ላይ እንኳን መስማማት አንችልም። እንዲህ አይነት አስተሳሰብ አለ፣ ግን ማለፍ አለብን ሰብረን። በነገራችን ላይ ያክስ አሁን እዚህ ከመምጣቴ ከአንድ ወር በፊት ነው ከፋይሌ ላይ ተሟግቼ በጠበቃ እንዲወጣ የተደረገው እንጂ እስከዛ ድረስ ባለዕዳ ነበሩ። የትኛውን ቦታ ሲሄድ የአሜሪካ ለስራም ለምንም ፎርም ስትሞሉ ከዚህ በፊት ታስረህ ታውቃለህ ወይ ሲባል አዎ ማለት አለብኝ። ያቺ አዎ ደግሞ ላይፍን ተወስነዋለች። እስረኛ ወንጀል ውስጥ የተሳተፈ ሰው አይቀጥሩም። ሪስክ መውሰድ አለብህ በህይወትህ ላይ እና ድሮ እኔ በነበርኩበት ዘመን ኢትዮጵያ አንድ ቴሌቪዥን፣ አንድ ሬዲዮ፣ አንድ ጋዜጣ ነው የነበረ። ሁሉም ሰው ሀሳቡን ለመግለጽ እድል የለውም። ባለስልጣኖች ናቸው እነዚህ ሶስት ነገሮች ላይ የሚታዩት። አሁን ሁሉ ሰው ቴሌቪዥን ከፈተ። ቴክኖሎጂው ቤትህ ሆነህ የራስን ሴልፎን ኦን አድርገህ ላይቭ ገብተህ የፈለግከውን ትናገራለህ። ኃላፊነት የለብህም፣ ምን የለብህም። እሳት ትጭራለህ፣ ጥያቄ የለም። እንዲህ አይነት ነገር ውስጥ ነው የገባል። አንድ ሰው አውስትራሊያና እኛ አሁን አሜሪካ ማን ነው ይሄ ኢትዮጵያ ስንት ሰዓት ልዩነት እንዳለን አላውቅም። አሜሪካ ጋር 8 ሰዓት ልዩነት አለን። አሁን በዚህ ሰዓት አሜሪካ እየተኙ ይሆናል። ዝም ብሎ ሊተኛ ያለ ሰው አንሶላውን ገልጦ በላው እንጂ ብሎ ሊተኛ ይችላል። እሱ ተኝቷል፣ እኛ እዚህ ሰዓት እንጂ እና የገጠመን ይህ ሁሉ ነው። ቴክኖሎጂውን የመጣውን እንትን ሁሉ ለክፋት ተጠቀምበት እና እያንዳንዱ ሰው የሚወስደው ኃላፊነት ነው። አመሰግናለሁ ታማኝ፣ ዛሬ ስላየው በጣም ደስ ብሎኛል። ያው ከሚያደንቁ ሰዎች መካከል አንዱ ነኝ እና ይሄ ኢትዮጵያዊነትህን ለሁሉም የምትጮኸውን ነገር እኔ በግሌ በጣም ነው ማደንቀ እና ለሁሉም እንድትጮህ ደግሞ ዛሬ ደግሜ እጠይቅሃለሁ እና የምጠይቅህ አንድ ጥያቄ ነው። ራስህ አሁን ካነሳው አንግል እንደ ማህበረሰብ ቅን አይደለንም ነው ወይስ ቅንነት ላንተ ምንድን ነው? ማህበረሰቡ በጣም ቅን ነው፣ በፍጹም ቅን ነው። ባይሆን ኖሮ አሁን ለምሳሌ ግሩፕ ቻት የሚባል በቴሌግራም በዋትሳፕ በምን እንፈጥራለን አይደለ? እና የምንተዋወቅ ልጆች ቴክኖሎጂውን ተጠቀምንና ለምንፈልገው ነገር አዋልንበት። የኔ እናንተ አባቶች ወይም ደግሞ የአንተ አያቶችና የኔ አያቶች እድርን ሲያቋቁሙ እኮ ይሄ ቴክኖሎጂ የለም። አንተ ቤት በፈለገው መልኩ ብጣላ እንኳን የመከራ ጊዜ እኔ ነው የሚደርሰው፣ ድንኳን የማቆመው። እንዲህ አይነት ቅኖች ነበሩ። እኛንን ክፋትን ከእውቀት ጋር ያያያዝ ነው፣ ከቴክኖሎጂ ጋር ያያያዝ ነው። እኛንን በጣም ቅን ማህበረሰብ ያለበት ነው። አበላላችን ይወስነዋል። በአንድ መሶብ የምንበላው ቅን ስለሆነ እንጂ እንደሰለጠኑት የየራሳችንን ትሬ ይዘን ነበር የምንፋጠጥ። ቅንነትን ያዞር ነው እኛንን ከውጭ ባልተረዳነው መንፈስ እያመጣን የህብረተሰቡን ቅን አስተሳሰብ ወደ ክፋት የለወጥ ነው እኛንን። እኛ ስል አውቀናል፣ ሰልጥነናል፣ ተምረናል የምንለው ነው እና ማህበረሰቡ አሁንም ቅን ነው። ይህን ደግሞ በአይኔ አይቼዋለሁ። እኔ ጌዲዮ ሄጄ ነበር ከትናንት ወዲያ እና አንድ ቦታ ላይ ተጠይቄያለሁ። በዚህ በኩል ያገኘኸው ምናምን ይባል። አሁን እኔ ጌዲዮ ሄጄ አማርኛ እንደኔ የማይናገሩ ሰዎች ፍቅራቸውን የገለጹበትን ነገር እኔ እንኳን ልገልጸው አልችልም በአማርኛ። አሁን የጥሩ ተናጋሪ የምባል ሰው ነኝ፣ ልገልጸው አልችልም። ያን ማህበረሰብ ለሞት የምናዘጋጅ ግን እኛ ነው። መቼም እግዚአብሔር ቅን አድርጎን የፈጠረን ባላንስ የመጠበቅ ነገር፣ ክፋትም ቅንነትም በውስጣችን አለ። አንዳንዶቻችን የክፋት እንትናችንን እሱን ነው በጣም የምናሳድገው እንጂ ቅንነት አለ ብዬ አምናለሁ። እሺ፣ አመሰግናለሁ። እኔም ያው እንደ ሁሉም አመስግኜ ነው መጀመር የምፈልገው። በጣም ለእኔ ክብር ነው።
በጣም ትልቅ ነገር ነው። አይኮን ነህ፣ በጣም ትልቅ አርቲስት ነህ። በቃ እድሜያችንን ያየነው ኢትዮጵያዊነትን ባንተ ነው። በጣም ደስተኛ ነኝ እዚህ በመገኘቴ። ኢቭን ኢንቪቴሽኑን ራሱ ስናይ ታማኝ ነው እንግዳ ሲባል በጣም ነው ኤክሳይትድ የሆንኩት። መሀል ላይ ከሰማሁት ከአንድ ነገር በጣም የነካኝና ፐርሰናሊ እኔንም አታችመንት ያለኝ እንዴት ቻል ነው ያልከው ነገር ነው። ይሄ ህዝብ እንዴት ቻለው? እኛ ከውጭ ነን ስናየው በጣም ብዙ ነገር የተበደለ ኤክስትራክት የተደረገ በጣም ብዙ በደል የደረሰበት ነው 30 ዓመት። እኔ 31 ዓመቴ ነው። ስለዚህ የዛ ጄኔሬሽን ነኝ። ኤግዛክትሊ ሁሉ ነገር በእኔ አልፏል። 2ኛ ዲግሪ ያለኝ ነኝ። ተምሬ እንደ ማንኛውም ይሄ ኦርዲናሪ ኢትዮጵያ የሚባል ሰው ነኝ። አዲስ አበባ ነዋሪ ነኝ። ደሃ እናት ነው ያሳደገችኝ። ተምሬ ያለው ትልቅ ደረጃ ደርሻለሁ ብዬ የማስብበት ነው። ግን ያለሁበትን ሁኔታ ሳይ መሆን ያለብኝን ደግሞ ሳስብ ትክክለኛው ነገር ላይ አይደለም ያለሁት። እንኳን ቤተሰብ አይደለም አገር የምንረዳበት አገር የምንረከብበት የምናሻግርበት ጊዜና እውቀት ጉልበት ያለን ሰዎች ነው። ያ የሆነ ነው አይደለም። ሲስተሙ እንዳልከው ከህገ መንግስትም ከምንም ከተቋም ከሁሉም ነገር ተደበላልቆ እኛን አሽመድምዶ ቁጭ ያደረገን። ይሄ ሁሉ ያሳዝነኛል። እሱን ስለተናገርክ በጣም ስለነካኝ እሷ ላይ በደንብ ሞር እንድትነግረን ስለምፈልግ ነው። ለወደፊትስ እንችለዋለን እንዴት ቻልነው? እውነት ነው ምናልባት 98% አማኝ ነው ተመስገን ነው ነገን ትችን አታሳጣኝ ምናምን የምንኖር ሰዎች ለዛ ይሆናል የቻልነው ተፈጥሯችን ያ ስለሆነ ይሆናል። ግን አሁን ለውጥ አለ። በዛ ነው አሁንስ ችለነው ነው የምናልፈው? የምንሄደውስ መንገድ ትክክለኛ መንገድ ነው? አሁን የተሻለ የተቀየረ ነገር አለ? ኢትዮጵያዊነት ከፍ ሲል እናያለን። ኢትዮጵያዊነት ደግሞ ጉድጓድ ተቀብሮ እናየዋለን። እነዚህ ወደፊት የምንሄድበት መንገድ ትክክለኛው ፓዝል ላይ ወይ ያለ ነው የሚለው እንድታብራራልኝ። በመቻል አይደለም ከዚህ በኋላ በመወሰን። እንዴት ይወሰናል? እኔም አንተም ሀሳባችን የምንኖርበት አገር ምን አይነት መሆን እንዳለበት መወሰን አለብን። ያን ስንወስን የተግባር ሰዎች መሆን አለብን። በምናምንበት ገብተን ይሄንን የኔናንተ ህይወት የሚወሰንበትን ጥቂት ሰዎች ወስነው እንዲወረውሩልን መፍቀድ የለብንም። መሳተፍ አለብን። በምንም ነገር ላይ ህይወታችንን በሚመለከት የጥቂቶች እንትን ተደርጎ መታየት የለበትም እና ሁሉም ሰው እነከሌ ያደርጉታል ሳይሆን እኔ ለእኔ መብት እኔ ለእኔ ነፃነት ብዬ መቆም አለብኝ እና ትልቁ የሚመስለኝ ኃላፊነት መውሰድ ነው። አለዛ ሌሎች ባወኩት ውስጥ የምንኖረው ኑሮ ተመሳሳይ ነው የሚሆነው። ሌሎች በሚጽፉልን በሚያዙን ነገር ለመኖር ከእንግዲህ ወዲያ መፍቀድ የለብንም። ከዚህ በኋላ ደግሞ አንችልም። እውነት ለመናገር ዓለም በዚህ አይነት እንቀጥል ብንል እንኳ የዓለም ሁኔታ ስለማይፈቅድ እንጠፋለን። ስለዚህ የሚመች ሀገር ማድረግ የእያንዳንዳችን ኃላፊነት ነው። እሺ፣ አመሰግናለሁ። ስላገኘን በጣም ደስ ብሎናል። እኔ ምንድነው ሀሳብ የምሰጠው ባጭሩ ማለት አንተ ትንሽ ሀሳብ ትንሽ ማንነት ሳይዝህ ትልቅን ማንነት ኢትዮጵያን ይዘህ ለኢትዮጵያ በጎ እያደረግ ያው ብዙ ዜጎች አሉ የሚደገፉን ተከትለው በቤታቸው ሆነው ለኢትዮጵያ ብዙ ነገር የሚያስቡ ማለት ነው። ግን ወደ ውጭ ወጥተው ማድረግ ያስቸግራቸዋል። ቢወጡ እንኳን ቢጀምሩ አንድ ሰው የሆነ ነገር ካላቸው ወደ ሞራላቸው ተነክቶ የሚወድቁ አሉ። ያ ነገር ሰው ተቋቁሞ ወደፊት ችግሮች እንዲወጣ የሚያደርገው ምንድን ነው? ያም ካለ ያለህን ልምድ እና ያንሸር ብታረ ከግንቦት 1983 በፊት ሁሉም ብሔረሰቦች ኢትዮጵያ ውስጥ ነበሩ። ሁላችንም ነበር። ሁላችንም ኖረው እንደ ኢትዮጵያ ነው። ግን አንዳንድ ተጨማሪ የመጡ ነገሮች አሉ። በቋንቋ መዳኘት፣ በቋንቋ መጽሐፍ፣ ባህልን ማክበር ምናምን እነዚህ ማደግ መደረግ ነበረባቸው። ትክክል ነው። ግን እንደዚህ አጥር ተሰርቶ ግን እንድንፋለስ እንድንናከስ የተደረገው ግን በቅድና በፕሮግራም ነው። ምን ይከለክላል? አንተ የመሰለህን ቋንቋ ተናገር። እኔ ለማዳም ምን ይቸግረኛል? አንተን ለማክበር ምን ይቸግረኛል? እኔ ሆን ብለው ግን የጠላትነት ነገር ስለሰሩልን ብቻ ነው እና ያልኖርን ለማስመሰል። ከ30 ዓመት በፊት እንዲህ አይነት ነገር የለም። ኢትዮጵያ ተወረረች ሲባል ሁሉም ከየጓዳው ነው የወጣው ኢትዮጵያን ለማዳን። ኢትዮጵያ መሀይሞች ይበዛሉና መሰረተ ትምህርት ሲባል ሁሉም አንድ ላይ ነው የዘመተው። ይሄ አሁን የመጣ ነው። ለዚህ እኮ ነው ግራ የሚገባኝ። እኔ ስመጣ የማየውና እናንተ ጋር ያለው ነገር ይለያያል። እኔ ውስጥ የለም። ያን ስል ግን ማንነት የለኝም ብሔር የለኝም ምናምን አይደለም። በኢትዮጵያዊነቴ ሁሉንም ማድረግ ስችል ለምን አጥር ይሰራልኛል ነው። እኔ ለምሳሌ ማቻቻል ምን እንደሆነ ልንገራችሁ። እናቴ ወልቃይት ነው ትውልዷ። ቤተሰቦቿ ወንድሞቿ የከፈሉትን መከራ እኔ ያውቃሉ። ግን ይሄ ለኢትዮጵያ እንትን እንዲሆን ይህንን እሳት እየዞርኩ መለኮስ አልፈልግም።
ምንድነው ኢትዮጵያዊ ስንሆን ብቻ ስለሆነ አለዛ አጥር ሰርተን አይቆምም እኮ። እንደው እውነቴን ነው የምነግራችሁ። እንዲሁ ከቀጠልን ደግሞ መሰለ አንደኛ ልዩ ኃይል አቋቁመናል። የየክልል ልዩ ኃይል አለ። እኔ የትኛውም ክልል ሄጄ ክልል አይደለም ስባል የትንኪ የክልሉ ፖሊስ ለእኔ የሚያገዝ ይመስላችኋል? ፍትህ ማገኝ ይመስላችኋል? በምን ስነ ልቦና አደገና ይሄ ሁሉ አስቸጋሪ ነው። ግን የሚያኖረን እኔ አሁን ጅጅጋ ሄጄ ሱቅ ብከፍት ምን ችግር አለበት? መቀሌ ሄጄ ኮፊ ቤት ብከፍት አሁን ይህን ስነግራችሁ አእምሯችሁ ውስጥ የሚል ነገር አይመጣም። ኦልሬዲ ጭንቅላታችሁን ስለተሰራ ብቻ ነው። የነበረው እውነት ግን እንደሱ ነው። ማንም የኢትዮጵያ መሬት ውስጥ መኖር ይችል ነበር። እንዳይኖር ግን አጥር ተሰርቶልናል። እንዴት እናፍርሰው? መጀመሪያ ከውስጥ ከራሳችን ነው ማፍረስ ያለብን። ወንድምህ መሆኑን ዜጋ መሆኑን ያንተ መሆኑን ማመንና መቀበል ነው። ከዛ ላይ በጥርጣሬ ማየት ማቆም ነው። ያ ከሆነ ኢትዮጵያዊነት ማበብ ይችላል። ለምን? የተሰራበት ዘመንና ድርና ማጉ ጠንካራ ነው። በጣም እናመሰግናለን ታማኝ፣ ሀሳብህን ስላካፈልከን። ተሳታፊዎቻችንም እዚህ መጣችሁ ሀሳባችሁን ስላካፈላችሁን እጅግ አድርገን እናመሰግናለን። ተመልካቾቻችን እናንተም አብራችሁን ስለቆያችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። ሳምንት በሌላ ርዕሰ ጉዳይ በድጋሚ እንገናኛለን። በሰላም ቆዩ።